ፍረድ ብለሃል። አንተ ብቻህን አይደለ? እነሱ በቁጥር ብዙ ናቸው አይደለ? መረጃም ማስረጃም ሰብስበዋል አይደል? ይኸው አምላኬ እግዚአብሔር ቀብቶኝ ከሆነ ለመጀመሪያ ጊዜ ነው የመጣሁት። ለመጀመሪያ ጊዜ ነው የመጣሁት። ሌላ ፕሮግራም ነው የወጣሁት። ለሌላ ፕሮግራም ነው የወጣሁት። የጌታዬ መንፈስ ጎትቶ አመጣልኛ። ኦኬ አንተን አየሁና መስፍን የሚባል ሰው አየሁ። ማን ነው ስምህ? ዘማሪ ታማኝ ማነኝ? ከዚህ በፊት ያልሆነ ያላየኸው ነገር ባንተ ህይወት ላይ መሆን ይጀምራል። ከመቻተለኝም ከዛሬዋ ሰዓት ጀምሮ መሆን ይጀምራል። አምላኬ እግዚአብሔር እንደዚህ አለኝ፣ ልትበዛ ጠርቻለሁ አለ፣ ልትሰፋ ጠርቻለሁ አለ። ሰው አይወጣም ከተባለበት ቤት ያወጣው ቅኔ ነኝ፣ መዳረሻ ሩቅ ነው አለኝ እግዚአብሔር። መልእክት ተቀብያለሁ። አንድ ሰው ይጩና ወጥመድ ተሰበረ ይበል እባክህ። እኔና ቤቴ አመለጥን በለኝ። እንዲህ ነው የሚሆነው። እናንተ ቤት ሞት እየተጠበቀ ሰርግ ይሆናል። ሄይ አይሰማም? ሞት እየተጠበቀ ሰርግ ይሆናል። ኪሳራ እየተጠበቀ ትርፍ በትርፍ ይሆናል። አንድ ሰው ይጩና አሜን። ትጨነግፋለች ይጨነግፋል እያሉ እግዚአብሔር አምላክ ፍሬያማ ያደርጋችኋል። የሆነ ሰው አለ ዛሬ ተስፋ ቆርጦ የመጣ በግራም በቀኝም ወደፊትም ወደ ኋላም ሲሄድ ዙሪያውን ተይዞ ያለ ታስሮ ያለ ዛሬ ለዛ ሰው መልእክት አለኝ። በመካከላቸው አልፈህ ትሄዳለህ። በመካከላቸው አልፈሽ ትሄጃለሽ። አምላኬ እግዚአብሔር ብሎኝ መጥቻለሁ። ስጠው እንደ ቆምክ ለምን ቆምክ አንተ እዛ ጋር? የቀባኝ አምላኬ ምስክር ነው። እንደ ቆምከው እንደዚህ ቦታ በመካከላቸው አልፈህ ስትሄዳየው አላውቅም። ጆሮውንም ልቡንም የከፈተ ሰው ካለ ሊሰማኝ ፈቃደኛ የሆነ ሰው ካለ በእርግጥ የእግዚአብሔር ባሪያ ነው የሚል ሰው ካለ ዛሬ ጥቂት ደቂቃ ተናግሬ እሄዳለሁ። የዘመናት እንቆቅልሽን እግዚአብሔር ይመልሰዋል ማለት ሳቅበት ጠላት ላይ እኔ ነኝ ያልኩ ጌታ ምስክሬ ነው። ሳቂበት ሳቁበት። ኧረ በፈረቃማ አልስቅም። ዘማሪው እንዳለ እግዚአብሔር ምስክሬ ነው። ችግሩ እያለ ስቃለሁ፣ ሁኔታው እያለ ስቃለሁ፣ ጠላቶቼ እያሉ ስቃለሁ። እንደውም ግፊያቸው፣ እንደውም ስድባቸው፣ እንደውም ቀልዳቸው ለኔ መዝሙር ነው የሚሆነው፣ ስብከት ነው የሚሆነው። በመካከላቸው ታልፋል። ዛሬ መልእክት አለኝ እያልኩ እኮ ነው። ለተከራከርክበት ጉዳይ የሰማይ አምላክ እግዚአብሔር አሁን እየተከራከረ መጣ። ለተከራከርሽበት ጉዳይ እየተከራከረ መጣ። ለተከራከራችሁበት ጉዳይ ኢየሱስ ማን ነው? ዘማሪ ታማኝ እመነኝ፣ ከዚህ በፊት ያልሆነ ያላየኸው ነገር ባንተ ህይወት ላይ መሆን ይጀምራል። ከመቻተለኝም ከዛሬዋ ሰዓት ጀምሮ መሆን ይጀምራል። ራዲባስ አምላኬ እግዚአብሔር እንደዚህ አለኝ፣ ልትበዛ ጠርቻለሁ አለ፣ ልትሰፋ ጠርቻለሁ አለ። ሰው አይወጣም ከተባለበት ቤት ያወጣው ቅኔ ነኝ፣ መዳረሻ ሩቅ ነው አለኝ እግዚአብሔር። ጩና አሜን። ይሄ ሁሉ ሲሆን ግን ተከራካሪ አለ፣ ከልካይ አለ፣ ገደብ የሚጥል አለ፣ ሁኔታው አለ። ጌታ ኢየሱስ ምስክሬ ነው። እንደዚህ እየተጫማሁ መጽሐፍ ሲናገር እባብና ጊንጡን ትረግጡ ዘንድ በጠላት ኃይላት ላይ ሁሉ ምን ሰጥቻችኋለሁ። እንዲህ የተጫማ ስትሄዳለህ። በእናት ዘር የመጣ በአባት ዘር የመጣ ዘር ቆጥሮ የመጣ የትኛውም ላያቆም እግዚአብሔር አስቀጥልሃለሁ። አሜን። ካንተ ጋር መሆኔን አብሮነቴን የምታይበት ዘመን መጣ። በዝማሬ ብቻ አይደለም። ሕያው አምላክ እግዚአብሔር ምስክሬ ነው። እኔ ቃል ይዘህ ቆመህ ቃሉን ስትገልጠው ህዝቡ ሁሉ በጌታ መንፈስ ሲነቃ ይቻለሁ። እግዚአብሔር ለይቻለሁ አለኝ። ቃሌን አበላሃለሁ አለኝ። በልብ ላይ አኖረዋለሁ አለኝ። በአፍ ላይ ስትናገረው አጣፍጥልሃለሁ። አንድ ሰው ጮሁ አሜን አይልም? አሜን። ስማኝማ፣ አቤት። ዛሬ ወይ ውረድ ወይ ፍረድ ብለሃል። ትክክል። አንተ ብቻህን አይደለ? እነሱ በቁጥር ብዙ ናቸው አይደለ? መረጃም ማስረጃም ሰብስበዋል አይደል? ይኸው አምላኬ እግዚአብሔር ቀብቶኝ ከሆነ እንካ መጎናጸፊያዬ።
ይኸው እኔ መጥቻ አላቅም እዚህ ቸርች መጥቻ አላቅም። ለመጀመሪያ ጊዜ ነው የመጣሁት። ለመጀመሪያ ጊዜ ነው የመጣሁት። አንተ አታውቅም፣ እኔ ግን አውቃለሁ። ሌላ ፕሮግራም ነው የወጣሁት። ለሌላ ፕሮግራም ነው የወጣሁት። ሌላ ፕሮግራም የጌታዬ መንፈስ ጎትቶ አመጣልኛ። ኦኬ አንተን አየሁና መስፍን የሚባል ሰው አየሁ። ያ ማን ነው ስምህ? መስፍን። አንተ ጮህ አሜን አትልም ወይ? ደግማ አሜን አትልም ወይ? በቃ ቀን ነው፣ ምንም ማድረግ አልችልም። የእግዚአብሔር ሰው ይኸው ጌታ እግዚአብሔር ምስክር። እንዲህ የተገለጠ መጽሐፍ ነው እጅ ላይ ያየሁት ማለት ነው። እንዲህ የተገለጠ ባይብል፣ ነጭ ባይብል። እግዚአብሔር አምላክ እንደዚህ አለኝ፣ ሩጫህን አሁን በቃል ያፈጥነዋለሁ አለ። አሜን። መውጣትህ በቃል መግባትህ በቃል በቃ ንግግር በቃል መዝሙር በቃል ከዚህ በኋላ ነገርን ሁሉ ቀየርኩት አለኝ። ታማኝ ሕያው አምላክ እግዚአብሔር ምስክር እኔ ነኝ አይደለሁም እስከምትል ድረስ አዲስ የእግዚአብሔር አሰራር ባንተ ላይ ሊገለጥ። አሜን። አንድ ሰው ጮሆ አሜን አይለም? አሜን። ደግማ አሜን አትልም? አሜን። የትላንትናው ታሪክ በለኝ እስቲ ተቀይረዋል በእኛ። አው ላንቺ ለራስሽ ይሁንልሽ በኢየሱስ ጮኸ ተቀየረ በለኝ እስቲ። እግዚአብሔር ቃሌን በልብ ሰወርኩት አለኝ። አሜን። በቃ እግዚአብሔር ቃሌን እንደዚህ አበላሃለሁ አለኝ። አሜን። ጌታ ምስክሬ ነው። ሰው ሁሉ ተገርሞ ሲሰማ ያየው፣ ሰው ሁሉ ተደንቆ ሲሰማ የሚያውቁትን ያነበቡትን የሰሙትን ቃል ስትነግራቸው ሰዎች እግዚአብሔር ምስክሬ ነው የመንፈስ ቅዱስ ኃይል በኃይል ሲነካቸው ነው ያየሁት። እግዚአብሔር በቃ ወደ ሌላ ዳይሜንሽን አስገባሁ ካለ፣ ወደ ሌላ ክብር አስገባሁ ካለ፣ እግዚአብሔር ሆይ ባሪያን እንደተናገርከው ተናገር። ከዚህ ሰዓት ጀምሮ ነገሩ ይቀየር፣ አገልግሎቱ ይቀየር፣ ታሪኩ ይቀየር፣ ኑሮ ህይወቱ ይቀየር። አሜን። ግንባርህን እንደ ቡላት ድንጋይ ያጠነከርኩት ማክራባያ ቶቦስ መጽሐፍ ሲናገር እንዲህ ይላል፣ አንተ ተራራ በልጄ በዘሩባቤል ፊት ምንድነህ ካለ በኋላ ደልዳላ ሜዳ ትሆናለህ። አንተ ቃሉን ስትናገር ጉዳዩ ሁሉ ደልዳላ ሜዳ መሆን ይጀምራል። ተራራ ሁሉ እንደ ሰም ይቀልጣል። እግዚአብሔር ወዳየል ያፈጥነሃል። አንድ ሰው ይሁንለት ሲል አንተም ይሁንልህ። አሜን። እግዚአብሔር ሰው ጌታ እንደሚናገር እርግጠኛ ነበር። የስ አንድ እህት አገኘኋት። እኔ አግኝቻት አላቅም። አንድ ካፌ ላይ ቁጭ ላይ ቡና ጠጣለች። አጠገቧ ምሳ በላው፣ ቡና ጠጣው። ስለዚህ ወደ ጌታ እንደዚህ ያለውን ታሪኬን በሙሉ ማውራት ጀመርኩኝ። እሷ ደግሞ የሆነውን ነገር በሙሉ አወራች። ከዛ አይ እዚህ ልገባ ነበር፣ በቃ አንቺ ያልሽው ቸርች እንሂድ አልኳት። እኔ እንኳን የሜድ ፕሮግራም የለኝም፣ ግን አንተ ካልክ ና እንሂድ አለች። አላቃትም በጌታ አለች። እስቲ ቁሚ። የቱ ጋር ነሽ? ዘመን እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም ሰላም ነው። የሚያወራው ነገር እውነት ነው? እውነት ነው። እና እኔ ናም ልብም ያርፍበት ቦታ እውነተኛ ነብይ ጋር ልውሰድና አትሂድ እዛ አትግባ። እኔ እና አንቺ ግን በግል እንተዋወቃለን? እዚህ ነው ስመጣ የምታውቀኝ እንጂ በግል አንተዋወቅ። እዚህ ስታመልኪ ነው? አዎ። እንካ መጎናጸፊያ ያህል። አቤት መጣሁት ነገር አለኝ። እሺ እሳት ይብላህ፣ አውጣ ውስጡ ያለውን ሁሉ በክርስቶስ ኢየሱስ ስም። ቀጥል። ልደብቅ እችላለሁ፣ ከእግዚአብሔር ግን ልደብቅ አልችልም። እሺ ጽፌ የመጣሁትም ሌሊት 10 ሰዓት ነው ለጸሎት የተነሳው። በተቸገርኩበት ጉዳይ ላይ ዛሬ እግዚአብሔር ይሄን ነገር ያደርጋል ብዬ ወረቀቱን ጽፌ በእጄን ያዝኩት። አሁን አልጻፍኩም፣ ኪሴ ነበረ። ለምን ከአቅሜ በላይ ስለሆነ እግዚአብሔር ይሄንን ነገር ያደርጋል ብዬ የመጣሁት። ክብር ለማን ይሆን? የእግዚአብሔር ነብይ ነኝ አይደለሁም? የእግዚአብሔር ሰው የጻፍኩት ይሄንን ሌላ ቦታ ልገባ ነው እኔ። እሺ አሁን ግን ትክክለኛውን ቦታ ላይ ና ልውሰድ ብላኛል። ትክክለኛ ቦታ ላይ ደርሻለሁ ለማለት ነው እንጂ እዚህ ቦታ ላይ የእግዚአብሔር ሰው አንተን እንትን ለማለት ወይም ደግሞ አዎ ገብቶኛል፣ እረዳለሁ። እንደዛ እያልኩህ አይደለም፣ ግን በትክክል እዚህ ቦታ ላይ የእግዚአብሔር መንፈስ አለ የለም? አግኝቶኛል አለ። የእግዚአብሔር ነብይ ነኝ አይደለሁም? ተናግሯል አልተናገረም? ተናግሮኛል። ይሄን እያልኩ ያለሁት ለመሰላችሁ ተናግሮኛል። ትክክለኛ የእግዚአብሔር ሰው ሌላው አይጠቅምም። ይሄኛውን ብቻ አንብቡት እስቲ። እዚህ ጋር ያለው ምን ይላል? ትክክለኛ ነብይ ከሆነ መልእክት ያምጣልኝ ነው አይነት ነገር። ይሄውም የጻፍኩት ለሌላ ቦታ ነው እያለ ነው። ስገባ እዚህ ጋር ኪሴ ውስጥ ነበር ያረኳት፣ እዚህ ውስጥ ማለት ነው። አወጣኋትና እዚህ ጋር ከተትኩት። አጨብጭቡ ለጌታ ክብር። 1 2 3
ሶስቱም ጥያቄ ተመልሶልሃል። አሜን። ወስጃለሁ። ይኸውልህ ትርፍ ስላለኝ አይደለም፣ በነፃም ስለመጣ አይደለም። እርግጠኛ ሆኜ ነው የምነግርህ። ክብር ለጌታ ይሁን። አሜን። ይሄ መጎናጸፊያ አሜን። ከዚች ማይክሮ ሰከንድ ጀምሮ አንተ ህይወት ላይ ላይፍ ቼንጅ ያደርጋል። በቃ አሜን። የህይወት ለውጥ ያመጣል። አሜን። ገብቶሃል አይደል? የህይወት ለውጥ። አሜን። ነብይ ስለሆንኩ ለማንም አላስነብብብም። ይኸው በፊት ለፊት ነው የምናገረው። በኮሚቴ አልተቀባውም። አሜን። ይኸው ኢየሱስ ጌታ ነው። ታ ምስክሬ ነው። ነገሮች ሁሉ ይቀየራሉ። ከዚህ በኋላ ተጠንቀቅ። 4 ነጥብ። አባት ሆይ በልጅ በክርስቶስ ኢየሱስ ስምና ስልጣን ለባሪያ እጸልያለሁ። የትኛውም ጨለማ፣ ጭንገፋ፣ እርግማን፣ የሚያሳድደው ክፉ፣ የሚያሳድዱት ክፉዎች ሁሉ ከዚህ ሰዓት ጀምሮ በጌታ በኢየሱስ ስምና ስልጣን ከዙሪያው ላይ ንፋስ እንዳየው አቧራ በተንኳቸው፣ ለዘላለም ይበተኑ። አሜን። በኢየሱስ ስም ይበተኑ። አሜን። በመካከላቸው አልፎ መሄድ ይሁንልን። አሜን። አልፎ መሄድ ይሁንልን። አሜን። አልፎ መሄድ ይሁንልን። አሜን። ጌታ ሆይ እጆች በላዩ ላይ ይሁን። ስጋ ደሙ ድኖ ይቅር። አቅም ጉልበት ይሁን። በሮች ሁሉ አውቀው ይከፈቱልን። ሂድ በሰላም። በነገሮቹ መካከል በሰዎቹ መካከል ማለፍ ሆነልን። ተፈጸመ። አሜን።